አብዛኛውን ጊዜ ከልጆቻችን ጋር ያለን የተግባቦት መስመር የሚበላሸው ልጆቻችን ስላልተረዱን ወይም ባለየ ስለሆኑ አይደለም። አፕሮች የምናደርግበት መንገድ ልክ ስላልሆነ ሊሆን ይችላል። ልጅ ተቀይራለች፣ ምን እንደሆነ አላውቅም፣ ባህሪው ተለውጧል፣ የምናገረውን ነገር እየተረዳኛለን። እማዬ የምናገረውን ነገር በሌላ ነው የምትተረጉሙ። በኮሚኒኬሽን ውስጥ ከቃላት በላይ ስሜቶች ትልቅ ትርጉም አላቸው። ይህንን ነገር አስተካከል እና ይህንን ነገር አስተካከል። ድምፀቱን አያችሁት? እዚህ ውስጥ ያለው ፊሊንግ የተለያየ ነው፣ ቃላቱ ግን ተመሳሳይ ነው። ማስፈራራት ጊዜያዊ ታዛዥነትን ይፈጥራል። ትብብርና ቅርርብ ግን መተማመንንና እውነተኛ ለውጥን ነው ይፈጥራል። ልጆቻችን እያወሩ መሀል ላይ አለማቋረጥ ባይዘወይ ይሄ ለልጆቻችን ብቻ ሳይሆን ለማንም ኮሚዩኒኬሽን ላይ የሚሰራ መርህ። እኛ እንደ መሪ ራሳችንን ማየትና ማብቃት አለብን። ስሜቶች ሁሉ የተፈቀዱ ናቸው። የሚከለከል ስሜት ቤታችን ውስጥ መኖር የለበትም። ስሜቶችን ማፈን ከባድ አደጋ ነው። የታፈኑ ስሜቶች ባህሪ ሆኖ ይገለጣል። ግጭት የተለመደ ነው። ይሄ ፍልሚያና ግብግብ ግን የኛ ምርጫ ነው። አርጊመንት ኢዝ ኖርማል በት ኮንፍሊክት ኢዝ ኦፕሽናል እንደሚባለው ማለት ነው። አጥኑ ብለናቸው ሄደን ሲጫወቱ ልናገኛቸው እንችላለን። እኔ አሁን ይሄንን ማስተምራችሁ የሁለት ልጆች አባት ነው። እንደዚህ አይነት ሁኔታ ላይ እንደማወራችሁ አይደለም፣ ኢሞሽናል የሚያደርግ ሁኔታ ይፈጠራል። ይህንን ኢሞሽን እንዴት ነው ማልፈው ነው ትልቁ ነገር። ወላጆች ችግራችን ነው ያለማዳመጥ። እኔ ካልኩ አልኩ፣ እኔ ነኝ ልክ፣ ፓዝ ወይው እኔ ነኝ፣ ማለፊያ መንገዱ እኔ ነኝ። ወላጆች እንደ ወላጅ ይቅርታ መጠየቅ መልመድ አለ። ሰላም ወላጆች እንዴት ናችሁ? ባለፈው ሳምንትስ ደግሞ የተማርነው እንዴት ነው ቤት ውስጥ እየተገበራችሁት ነው? የነበራችሁ ቻሌንጅ እንዴት ነው? አይ ነው እነኛ አይነት ትምህርቶች በአንዴው የሚበቅሉ ተዘርተው ወዲያው ፍሬያቸው የሚታይ ላይሆን ይችላል። ነገር ግን በዘራን ቁጥር ልጆቻችን ነገ ላይ የሚበቅል